የሴት ነበልባል ሬዲዮ ፕሮግራም ነው። ሰላም ጤና ይስጥልኝ የተከበራችሁ የሴት ነበልባል ራዲዮ አድማጮችና እንዲሁም ተመልካቾች እንደምሰነበታችሁ እንደምንከረማችሁ። ዛሬ ለየት ያለ ፕሮግራም ይዘን እንቀርባለን። ከእንግዳዬ ጋራ ከአቶ አብደታ ኡማ ጋራ ቆይታ እናደርጋለን። ቅድሚያ ግን እስኪ ይሄንን ዜማ እንስማውና ከእንግዳዬ ጋራ ተመልሰን እንመጣለን። Sabeti bakee lukunto abatu
كوتي ربي تركنا عقب المنا نمونا الرينو تيارة في نموسسي نوالا بوسي 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 በዜማው ፈታ ዘና እንዳላችሁ ተስፋ አደርጋለሁኝ። በአሁኑ ወቅት በኢትዮጵያ ውስጥ ብዙ ነገሮች እየተካሄዱ ይገኛሉ። የኦሮሞ ገበሬ ቤት በመከላከያ ሰራዊትና በኦሮሚያ ፈጥኖ ደራሽ ቤታቸው እየተቃጠለ ይገኛል። በሌላ አንጻር የሀገር ሽማግሌም የሃይማኖት አባቶች እየተባሉ ኤርትራ ትግራይንና የብልጽግና መንግስትን ለመሸምገል ወደ ትግራይ ተጉዘው ነበር። የትግራይ ፕሬዝዳንት ወይም የትግራይ ክልል ሊቀመንበር ከኢትዮጵያ ሕዝብ እየተደበቀ እየተሸሸገ ብቻችንን እኛ ህዋቶች የምንደራደርበት ነገር የለም ብሏል። ኦሮሚያ በአሁኑ ወቅት ምድሯም በደም እየጨቀየ ባለበት ሰዓት የሀገር ሽማግሌዎች እየተባሉት ወደ ትግራይ መሄዳቸው ቢያስቅም ቢያነጋግርም እየተለመደ የጊዜው ማጭበርበሪያ እንደሆነ ብዙዎች ይናገራሉ። መልካም ቆይታ። በዚህና በተለያየ ጉዳዮች ላይ ከአቶ አብደታ ጋር የማደርገውን ውይይት እንድትከታተሉ ጋብዛለሁ። እንግዲህ አቶ አብደታ ኡማ ከሰይፈ ነበልባል ራዲዮ ጋር ቆይታ ለማድረግ ፈቅደው ስለተገኙ አድማጮች ስምና እንዲሁም በዝግጅት ክፍሉ ከልብ አመሰግናለሁ። እኔም አመሰግናለሁ። መልካም እንግዲህ አቶ አብደታ ከረጅም ጊዜ በኋላ ነው ድጋሚ የተገናኘ ነው። ወደ ጥያቄ አመራለሁኝ። ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁኝ። አድማጮችና ተመልካቾቻችን ከኛ ጋር ቆይታ እንድታደርጉ በድጋሚ ጋብዛለሁኝ። አቶ አብደታ እንግዲህ በአሁኑ ወቅት በኦሮሚያ ውስጥ የተለያየ ነገሮች እየተካሄዱ ይገኛሉ። የገበሬው ቤት እየተቃጠለ ይገኛል። ኦሮሚያ ወዴት እያመራች ነው? የኦሮሞ ህዝብና የኦሮሞ ህዝብ ትግል እንዲሁም የኦሮሞ አርሶ አደሮች እየከፈሉት ያለው መስዋዕትነት የት ጋር ነው ማብቂያ? በጣም አመሰግናለሁ ዮብ። የኦሮሞ ትግል ማብቂያው እኔ እንደሚታየኝ ወይም ደግሞ ማንም ሊያልመው እንደሚችለው ምንም አይነት መስዋዕት ቢከፈልም ህይወት ቢጠፋም ንብረት ቢጠፋም የኦሮሞ ህዝብ ትግል ውጤቱ ብራይት ሆኖ ነው የሚታየኝ። ጥሩ አንደርስታንዲንግ አለ በኦሮሞና በኦሮሞ ወዳጆች አካባቢ ሲናይ እንደመጀመሪያው አንዱ ገብቶት ሌላው ሳይገባ ቀርቶ ሳይሆን አሁን ሰው ገብቶታል። ለምን እንደምወርቅ ለምን ህይወቱን እንደምከፍል ለምን ወጣትነት እድሜውን በጫካ ውስጥ እንደሚያሳልፍ ሁሉ ገብቶታል። የዚህ ትግል ውጤት መጨረሻው የሚያምር ነው የሚሆነው። ያምራል ለኦሮሚያ ብቻም ሳይሆን ለአገሪቷም የኢትዮጵያ ለሚባለው ምድር ጥሩ ይሆናል ብዬ ነው የሚያስበው። ከዚህ በፊት ገዢዎች በሚፈልጉትና በሚያሰኛቸው ወይም ደግሞ በሚመኙት አይነት መንገድ ነበር አገሪቷን ወደሚፈልጉት ሼፕ ሲያደርጉ የነበረው። አሁን ግን ሁሉም ተሳትፎ ሁሉም እኔም አለውበት እኔም ስለዚህ ጉዳይ ያገባኛል የሚል ሁሉ ስለምሳተፍበት ያቺ ሀገር አትሊስት ተነጋግሮ አንድ ውጤት ላይ መድረስ የሚቻልበት የኦሮሞ ህዝብ ትግል የሚፈጥር ሆኖ ነው የሚታየኝ።
ውጤቱ የመጨረሻ ውጤቱ በጣም መልካም ይሆናል ለሀገሪቷ አሁን ግን ያለው ሁኔታ እንዳልከው በጣም የሚገርምና የሚያሳዝን አይነት ነገር የኦሮሞ ህዝብ ደምና ሌላው የኦሮሞ ወዳጆች ወይም ደግሞ ብሔር ብሔረሰቦች ከሚገርም በላይ እንደው የሰው ልጅ ይሄንን ያደርጋል ወይ ብለህ መገመት እስከማያቅት ድረስ በጣም አስከፊ ሁኔታዎች እየተደረጉ ነው ያሉት ብዙ ደም ይፈሳል ንብረት ማጥፋት አለ ለታሪክ እንኳን እንደው ይሄ አስጠያፊ ነው ለታሪክ እንደው የሚያስጠይፍ ነገር እስቲ ራሳችን ትንሽ ወደ ኋላ እናድርግ የሚል አይነት ነገር የለም ይሄ አጥፊ መንግስት ነው ለማለት ይቻላል ሌላው ሽፍታ ስል እንደው ሽፍትነት እዚህ ጋር ያለ ይመስለኛል እና በጣም ያሳዝናል አሁን ያለው ሁኔታ በጣም መልካም በሌላ አንፃር አሁን እርሶ እያሉኝ ያሉት የኦሮሞ ህዝብ ወደፊት እንደሆነና ለውጤት እንደሚበቃ እየገለጹልኝ ያሉት በአሁኑ ወቅት እንግዲህ ያለፉት 2 አመታት ለውጥ አለ ተብሎ ለውጥ መጣ ተብሎ የኦሮሞ ልጅ ስልጣን ላይ አለ ተብሎ ባለበት ወቅት ገሚሱ የአንድነት ኃይል ነው የሚባለው አካል ደግሞ የተረኝነትን ነገር የኦሮሞ ተረኛነትን ወስዶ ሌላውን ህዝብ ለመበደል እየተዘጋጀ ነው እየበደለ ነው እያሉ ባለበት ሰዓት ኦሮሚያ በደም እየጨቀየች ትገኛለች የኦሮሞ ልጅ ስልጣን ላይ ያለ እየተባለ በሌላ አንፃር ደግሞ ስለ ኦሮሞ ህዝብ እንታገላለን ያገባናል የሚሉት አካላቶች ይሄ ነገር በዝምታ እየታለፈ ነው ያለው ከመግለጫ ያለፈ ነገር ሲሰራ አናይም የኦሮሞ ህዝብ ግን ከእለት እለት ቀን በቀን ልጁን እየገበረ ህይወቱን እያጣ ይገኛል ለምሳሌ የኦሮሞ ነጻነት ግንባር ወታደር ቤተሰቦች በመከላከያ ሰራዊት እየተገደሉ ነው የከሌ እናት ነች የከሌ አባት ነው እየተባለ እየተገደለ ነው የኔ ጥያቄ ማብቂያው ምኑ ጋር ነው ልጅ ባጠፋ እንደ ጥፋት ከተወሰደ ልጅ ካጠፋ አባት በሞት መቀጣት አለበት ወይ አባት መታሰር አለበት ወይ የኢትዮጵያ ፖለቲካ ቅጣምባሩ የጠፋበት አይደለም ወይ በአሁኑ ወቅት የሆነው እናንተ በውስጥ ያላችሁ የኦሮሞ ዲያስፖራዎች በየተለያየ ኦርጋናይዜሽን ወገናችሁ ያላችሁ የኦሮሞ ህዝብን ድምጽ ለማሰማት ምን አድርጋችኋል ምን ሰራችሁ እስቲ ከግድያው ልነሳ ከዛ በመደረገው አይነት አስጠያፊ ወይም ደግሞ በጣም ግፍ የተሞላበት ግድያ ልነሳና በእውነት ከ150 አመታት በላይ ገዢ መንግስት ወይም ደግሞ በአሁን ያለው መንግስት የሚባለው ግሩፕ ርዝራዥ የነሱ ርዝራዥ ማለት ነው የኦሮሞ ህዝብ ሲገደል ሲሰቃይ ጡቱ ሲቆረጥ እጅ ሲቆረጥ እግር ሲቆረጥ ይሄ ነው የማይባለው ግፍ ሲደርስበት የነበረው ዛሬ አይደለም ከ150 አመታት በላይ ነው ይሄ ነገር የፈጀው ዛሬ ትንሽ ያለንበት ዘመን ሰው ልጅ መረዳዳት የሚችልበት ዘመን ነው ተነጋግሮ መፍትሄ መፈለግ የሚችልበት አይነት ዘመን ነው ብለን ስናስብ ከዛ ይባስ ከዛ ይበለጠ ሆኖ ዛሬም ጡት መቆረጥ ተጀምሯል እጅ መቆረጥ ያው እንደተለመደ ሆኗል በአጠቃላይ የ150 አመት ታሪክ ዛሬ በዚህ ዘመን ውስጥ አምጥቶ ያንን አስከፊ አይነት ሁኔታ እየተፈጸመ ነው ያለው በዚህ ዘመን ውስጥ ማለት ነው እና ይሄ ሆኖ የኦሮሞ ህዝብ ትግሉን አላቋምም አላቋረጠም ስቲል ትግሉ ቀጥሏል የከሌ ልጅ ነው የከሌ ወንድም ነው ጫካ ያለው ተብሎ እናት አባት ገደል እህት ስትገደል ምን ሰማው ዛሬ የተጀመረ ነገር አይደለም ዛሬ ታጋይ ነው ልጅህ ታጋይ ነው ወይም ደግሞ ልጅሽ ታጋይ ነው ጫካን ያለው ተብሎ ነው የሚገደለው ትላንትና ደግሞ ኦሮሞ ነው በመባል ብቻ ነበር ሲገደል የነበረው በኦሮሞነቱ ነበር በጅምላ ሲገደል የነበረው ከምድር ላይ ኦሮሞን ለማጥፋት ነበር የታሰበው ዛሬም በአንዳንድ በኩል ስታዩ ምንም ነገር ስለ ፖለቲካ አገሪቷ ላይ ምን እንዳለ እንኳን ሳይገባቸው ሰዎች የአባ ገዳ ልጆች ናቸው ወይም ደግሞ ኦሮሞዎች ናቸው ወይም ደግሞ ዘሬ ነው ለኔ የሚሳሳልኝ የሚያስብ ሰው በስልጣን ላይ አለ ከዚህ በኋላ አልሞትም ወይም አልታሰርም ብሎ ሲያስብ በአጸፋው ጭካኔ የተሞላበት አይነት ግድያ ነው የምናየው
ያንን በእውነት የሰው ልጅ ከቴክኖሎጂ ጋር ካለው በአለም ላይ የሚታየው እድገት ጋር እየተራመደ ነው ሲባል የዛች አገር ወደ ኋላ እንደ መራመድ አይነት ነገር ሆኖ ነው የሚታየኝ እና የከሌ ልጅ ነው ተብሎ የሚገደላል ልጅ ወይም ልጅሽ ጫካን ያለው እየወጋን ነው ተብሎ የሚገደላል ትዕዛዝ ሰጥቶ የሚያስገድለው አያስደንቀኝም ምክንያቱም ከመጀመሪያው ጀምሮ አስቦበት ፕላኑ አድርጎ የተነሳ ስለሆነ ምንም አያስደንቅም የሚገርመው ነገር ግን ኦሮሞም ባይሆን በደም ኦሮሞም ባይሆን በኦሮሞ ምድር አድጎ ተወልዶ አድጎበት ተከብሮበት ዛሬ ተመልሶ የኦሮሞን እናት ሲያደማ የኦሮሞን አባት ሲያደማ ሲገል ሲያጠፋ ያደገበትን ምድር ሲያጠፋ እንደው በደም እንደዚህ ሲያጨቃይ በጣም ያሳዝናል የእናት ጡት ነካሽ የሚባለው አይነት ታሪክ ድሮ ለኔ የሚመስለኝ ዝም ብሎ አይነት ስድብ መስሎ ነበር የሚታየኝ እንደው አሁን ሳስበው ይሄ ነው ለካ የሚል አይነት ደረጃ ላይ ነው የደረስኩት ይገርማል የኦሮሞ ገበሬ ኦሮሞ እናት ህፃን ልጅ ይዛ ትንንሽ ህፃናትን ይዛ ሻኔ እዚህ መጥቶ ነበር ቤትሽ መጥቶ ነበር እቺ ሴት እስቲ አስበው በምን አይነት መልኩ ነው ያን ማን ከማን መለየት እንደምትችል እሷ ህፃኗን ልጆቿም ለማኖር ስትታገል ነው የምትኖረው እንጂ ስለ ከለመጣ ምን አይነት ልብስ ለበሰ የምታውቅ ሴት አትሆንም እንደዛ አይነት ሁኔታ ነው እየተራመደ ያለውና ሲያሰቃዩ ነው የምታየው ገበሬውን ማሳ ውስጥ ሲገሉ ነው የምታየው አንን ያደረገ ያለው ራሱ የኦሮሞ ልጅ ነው ኦሮሞን እየገደለ ያለው ኦሮሞ ነው ኦሮሞን እያሰረ ያለው ኦሮሞ ነው በሌላ አንፃር የኦሮሞ ህዝብ ነፃ ወጥቷል የሚለው ራሱ ኦሮሞ ነው ታዲያ ይሄ ሁሉ ግድያ የኦሮሞ ህዝብ ነፃ ከወጣ እናንተ ለምንድነው የኦሮሞ ህዝብን ማረጋጋት ያቃታችሁ ለምንድነው እሱ የኦሮሞ ህዝብ ጥያቄው ምንድነው የሚፈልገው በአሁን ወቅት ስልጣን ላይ ያለው ኦሮሞ ነው በስልጣን ላይ ያሉት አመራሮች እየወጣው የሚገልጹት ደጋፊዎቻቸው የሚገልጹት የኦሮሞ ልጅ ነው ስልጣን ላይ ያለው ስልጣን እኔ ካላመጣሁት እኔ ሀገር ካላስተዳደርኩኝ በስተቀር ሰላማዊ እንደማለት ነገር ነው እየተቆጠረባችሁ ያለውና እናንተ ተዋግታችሁ ወይም እናንተ ስልጣን ካልያዛችሁ ኦሮሞ ህዝብ ስልጣን አልያዘም ማለት ወይም ነፃ አልወጣም ማለት ይቻላል የት ነበራችሁ 27 አመት ሙሉ ኦሮሞ በስልጣን ላይ ያለው ኦሮሞ ነው የሚባለውን ነገር ሰው ልጅ ሊሳሳት ይችላል ይሄን ነገር ቢያስቡበት መልካም ነው ኦሮሞነት እኮ በደም ብቻ አይደለም ኦሮሞነት በአመለካከት የኦሮሞ አስተሳሰብ ያለው ለሰው ልጅ ኦሮሞ በመሆኔ ሳይሆን ኦሮሞ ለሰው ልጅ ጥሩ አመለካከት ያለው ክብር ያለው ሂዩማኒቲ የሚሰማው ህዝብ ነው ብዬ ነው የማስበው ነውም ደግሞ በታሪክም እንደምናየው ነው ምክንያቱም ብዙ አመት አጥፊዎቹንም ገዳዮቹንም ቢሆን መልሱ በመግደል ሳይሆን በማስተማር ነው በመምከር ነው የሚል አይነት ግንዛቤ ያለው ህዝብ ነውና የኦሮሞ ህዝብ ጥሩ ህዝብ ነው እና ኦሮሞ በመሆኔ ራሴን እንትን ማድረጊያ አይደለም እኛ ለምንድነው ይሄንን ህዝብ ለማረጋጋት ያልቻላችሁት ለመባለው ነገር ካዲ ከየትም ተነስተው ሊከዳ ይችላል ካዲ ምክንያቶች በብዙ አይነት መንገዶች ሊከዱ ይችላሉ ካዲዎች እነዚህ ካዲዎች ኦሮሞነትን ስጋ ወይም ደግሞ ኦሮሞነትን ደም ለብሶ የሚከዱትን አዲስ በአለም ላይ አልተፈጠረም በኦሮሞ ያለ ነገር ነው በሌላም ዓለም ያለ ነገር እነዚህ ካዲዎች ጊዜን ተገና አድርገው ሁኔታዎችን ባልተመቻቸነት ሁኔታ ጠብቆ ያንን አለመረጋጋት ይፈጠሩ ይመስላል ያለመረጋጋት ሲባል አንድ ቤስ ወርቅ እኮ ምንም አይነት እንቅስቃሴ ሳይኖር ወይም ደግሞ የሆነ አይነት ሙሶሶ ሳይወርቅ ማገሩ ሳይወርቅ አንድ ነገር ሳይወርቅ ቤት አይወርቅም ዝም ብሎ አሁን ተራ በተራ እየወደቀ ነው ያለው ሁኔታ ካዲዎቹም ራሳቸውን እያዩ ይመስለኛል ካላዩም ደግሞ ውጤቱ መጨረሻ ላይ ያሉ መልካም አዲስ እንግዳ ገብተዋል
እስኪ ራስዎትን ያስተዋውቁ እንኳን ደህና መጡ መልካም እሳቸው እስከሚመለሱ ድረስ እኛ እንቀጥላለን አቶ አብደታ እንግዲህ የኦሮሞ ህዝብ በተለይ በኦሮሚያ ዙሪያ የተለያየ ደም እየፈሰሰ ይገኛል ይህን ደም ለማስቆም የኦሮሞ ህዝብ ነፃ ወጥቷል የኦሮሞ ህዝብ በዚህ ሰዓት እየሞተ ባለበት ሰዓት ወደ ትግራይ ግን የሃይማኖት አባቶች ሽምግልና ተልከዋል በዙሪያቸው ያለውን ደም እየፈሰሰ ያለውን ማስቆምና ተው ማለት ሲገባቸው መቀሌ ድረስ መሄድ እነዚህ ሽማግሌዎች ምናልባት የብልጽግናን ተልኮ እያስፈጸሙ ይሆን ለምንስ የኦሮሞ ህዝብ ግድ ሊሰጣቸው አልቻለም ከዚህ በፊት አይለ ገብረስላሴም የሌሎችም ይሄን ነገር በተደጋጋሚ ስለ ሰላም ሲሰብኩ ነበርና በኦሮሚያ እየፈሰሰ ያለው ደም ግድ ሳይሰጣቸው ወደ ትግራይ ማምራታቸው እንዴት ታየዋል እንዴት አየኸው ውጤት ይኖረዋል ይሆን ምናልባት ብልጽግና ወይም ዶክተር አብይ ጭንቀት ውስጥ መግባታቸውን ያሳያል ይሄ የሃይማኖት አባቶች ለማለት ነው ይከብደኛል የሃይማኖት አባት ትርጉሙ ለህዝብ ወይም ደግሞ ለእውነት የቆመ ፈርሃ እግዚአብሔር ያለው ለሚጠፋ ህይወት ሁሉ ግድ የምለው ጧት ማታ የእግዚአብሔርን ፈርሃ ይዘው የሚንቀሳቀሱ አይነት ሰዎች ብዬ ነው መገመት ነበረው የሃይማኖት አባት ማለት ግን በዛች ምድር ላይ እነዚህ አይነት በሃይማኖት ስም የሚነግዱ ዛሬ አልተጀመረም ትላንትናም እኮ እነዚህ ሃይማኖት አባቶች ተብዮች ናቸው ጀነራል ታደሰን ሄደው መልሰው እንዲገደል ወይም ደግሞ የኦሮሞ ህዝብ ትግል ወደ ኋላ እንዲመለስ ያደረጉት እንደዚህ የሃይማኖት አባት ተብዮች ናቸው ኦሮሚያ እንድትገዛና በላተኛ እንድትጋለጥ ያደረጉት እኮ እነዚህ የሃይማኖት አባት ተብዮች ናቸው በእግዚአብሔር ጥላ ስር የምንንቀሳቀሶች ነን የሚሉ ግን ከእግዚአብሔር ጥላ ውጪ የሆኑ ናቸው ትግራይ ሄዶ ትግራይን ሽምግልና ለመሄድ ምን ተፈጠረ በትግራይ ራሱን እያስተዳደረ ነው ያለው ሰላም ነው ያለው ሰው አለው ሰው አገሩን ወይም ኑሮውን እዛ አመቻችቶ ኖራ ለምንድን ነው ዛሬ ወለጋ ውስጥ ቦረና ጉጂ ሸዋ ሌሎችም ክልሎች ኦሮሚያ በሙሉ ደም እንደዚህ እየፈሰሰ ደም እንደ ጎርፍ እየጎረፈ ያለው ባለበት ሰዓት አንድ ቀን ወጥቶ ስለዚህ ነገር ያልተናገሩ አንድ ቀን ስለ እናት ለቅሶ ግድ ያላላቸው አንድ ቀን የህፃን ደም እንደዚህ ሲፈስ ግድ ያላላቸው ሰዎች ወደዛ መሄድ ማለት መንግስት ተብየው ጭንቅ ውስጥ ገብቶ ነው የመጨረሻ የሚወረውረው ድንጋይ እንደነዚህ አይነቶቹ ነገር እንደሆነ ግልጽ ነው ግን እነዚህ ሰዎች ተመልሶ በዚህ ውስጥ ሊኖሩ ይችላሉ ወይ በጣም ያሳዝናል ስፔሻሊ ኦሮሞ ተብየው ተመልሶ በኦሮሞ ህዝብ ምድር ላይ ወይም ደግሞ ከኦሮሞ ህዝብ ጋር መኖር ሲሞክር በጣም ያሳዝነኛል እነዚህ እኔ የሃይማኖት አባት ብዬ ልጠራቸው አልችልም እግዚአብሔር የስራቸውን እስጣቸው ካዲዎች ናቸው እግዚአብሔርን የሚከዱ ሰዎች ናቸው መልካም አቶ ተስፋዬ እንግዲህ በተለይ በአሁኑ ወቅት ይሄ የሀገር ሽማግሌ እየተባለው ወደ ትግራይ ሄዶ ሽምግልና ለማድረግ ሙከራ ያደረጉ ነበር ሳይሳካላቸው ተመልሰዋል የመንግስት አላከንም እኛ በራሳችን ፍላጎት ተነሳስተን ነው ወደ ትግራይ የሄድነው ሲሉ የብልጽግና የላካቸው ባለስልጣናቶች ወይም ሽማግሌዎችና የሃይማኖት አባቶች ገልጸዋል በዙሪያቸው የኦሮሞ ህዝብ እየተገደለ ቤቱ በላው ላይ እየተቃጠለ ባለበት ሰዓት ይሄንን ነገር መንግስት ጋር መነጋገርና ማስቆም ሳይችሉ ወደ ትግራይ ሄደዋል ምናልባት ዶክተር አብይ ጭንቀት ውስጥ መግባቱን ያሳይ ይሆን ወይስ እንደ በፊቱ የኦሮሞ ነጻነት ግንባርን የአባገዳና የቴክኒክ ባለሙያዎች ብለው የኦሮሞ ወታደርና በመርዘን ተፈጁት ምናልባት ትግራዮችንም እጅ ለማሰጠት የሚጠቀሙበት ዘዴ ይሆን ጥያቄው ለኔ ነበር አቶ ኢዮ አዎ እሺ እንግዲህ ይሄ መንግስት የህዝቦችን ትግል ለማዘናጋት ማያረገው ማይፈነቅለው ድንጋይ የለም
ስለዚህም ነው በሌላ በኩል ሲታሰብ በተለይም በደቡብ ህዝቦች ውስጥ የኦሮሞን ህዝብ ጨምሮ የህዝብ ትግል ያያየለ የመብት ጥያቄ በከፍተኛ ደረጃ ላይ ደርሶ የደረሰ ስለሆነ ያንን የሚያቀዘቅዝበትን መንገድ ህዝቦችን ለማዘናጋት የኢትዮጵያ አንድነት በሚል ሰበብ እንግዲህ የትግራይም ህዝብ አንድነቱን እንዳልፈለገ አይነት ለማስመሰልም ሊሆን ይችላል በአጠቃላይ ህዝቦችን ለማዘናጋት ነው እየተደረገ ያለው ምክንያቱም በተለይም በኦሮሚያ ውስጥ የህዝብ ትግል ቅድም እንዳልኩት በጣም ያየለ በመሆኑ በሌላ በኩል እርዳታ ፍለጋም ሊሆን ይችላል ምክንያቱም አንድ የነፍጠኞች አባባል አለ እኛ ተባብረን የደቡቡን ህዝብ ማንበርከክ አለብን የሚል ከዚህ ቀደምም ሲሰራበት የቆየ ነገር ነውና ያንኑ ለመመለስ ይመስላል አሁን እየተደረገ ያለው ምክንያቱም የትግራይ ህዝብ አሁን ራሱን እያስተዳደረ ያለው ኃይል ያለው ጦር አለው የጦር አባላት አሉት በቂ መሳሪያ አለው ራሱን ለመከላከል ስለዚህም ያንን ለመጠቀም ሲባልም ነው እንግዲህ የኃይል ጭማሪ ፍለጋ ይመስለኛል የኦሮሞን ህዝብ በተለይም የኦሮሞን ህዝብ ትግል ለማንበርከክ የኃይል ጭማሪ ትግል ነው እየተደረገ ያለው ስለዚህ እኛ የትግራይን ህዝብ የምንለው ኦሮሚያን ጨምሮ የኦሮሞ ህዝብን ጨምሮ ህዝባችን የሁሉም ህዝቦች ወዳጆች እንጂ ጠላቶች አይደለንምና በዚህ ተታላችሁ የኦሮሞን ህዝብ ትግል ለማኮላሸት ያለ የሌለ የጦር መሳሪያና ወታደሮቻችሁን ወደ ደቡቡ የኢትዮጵያ ክፍል እንዳታጎርፉ እናሳስባችኋለን ተወደደም ተጠላም የኦሮሞ ህዝብ መብቱ ሳይከበር ወደ ኋላ የሚመለስ ህዝብ አይደለምና እስከመጨረሻው ህዝባችን ነፃነቱን እስከሚጎናጸፍበት ጊዜ ድረስ አንድ ሰው እስከሚቀር ድረስ ህዝባችን ይታገላል ስለዚህ ይሄንን ትግል ደግሞ በሰላማዊ መንገድ ማካሄድ ቆንጆ ነው የሁሉም ህዝቦች ፍላጎት ነው ብሎ ነው የኦሮሞ ህዝብ በሰላም ወደ መታገል የገባው አሁን ያ በሰላም የመታገሉ ጉዳይ እጅግ ስላሳሰባቸው ምክንያቱም የኦሮሞ ህዝብ ብዙ ነው ብዙ ድምጽ አለው በጣም ጠንካራ የፖለቲካ ፓርቲ አለው የኦሮሞ ነጻነት ግንባር የኦሮሞ ፌደራሊስት ኮንግረስ እነዚህ የፖለቲካ ፓርቲዎች በጣም ጠንካሮች የህዝብን ጉዳይ ያነገቡ የፖለቲካ ፕሮግራማቸው የኦሮሞን ህዝብ ነጻነት የማስገኘት አላማ ያለው በመሆኑ በህዝባችን ዘንድ እጅግ ተቀባይነት ስላገኘ የሰላም ትግሉ አላመቻቸው ስለዚህም የህዝቦችን ነጻነት ለማፈን በጦር ኃይልና በጦር ኃይል ብዛት የህዝቦችን ነጻነት ለማፈን ትግል ያደረጉ ነው ያሉት ይሄንን አስመልክቶ እንግዲህ ወደ ትግራይ አሁን የሚዘመትበት ምክንያት አንደኛው እኔ እንደሚታየኝ የኃይል ጭማሪ ፍለጋ ነው የኦሮሞን ህዝብ የነጻነት ትግል ለማንበርከክ ስለዚህ የትግራይ ህዝብ የትግራይ ሪጂናል መንግስትን የምናሳስበው ከእንዲህ አይነት ተግባር እንዲቆጠቡና ዳግመኛ ስተት ላይ እንዳይወድቁ እንመክራችኋለን የኦሮሞ ህዝብም እንደዚሁ የበለጠ ትግሉን አቀናጅቶ የነጻነት ጉዞውን እንዲቀጥል አሁንም እንደ አንድ ሰው እመክራለሁ ይሄንኑ ነው ማለት የሚችለው ኢዮብ እንደው እዚህ ላይ ሲያነሱ እንደተረዳሁት በአሁኑ ወቅት የብልጽግና ፓርቲ ወይም በዶክተር አብይ የሚመራው መንግስት የትግራይ መንግስት የሚፈልገው የኦሮሞ ህዝብን ትግል ለማደናቀፍ ወይም ኃይል ለመጨመር
ነው የሽምግልና ያላከው እንጂ ሰዎቹን ፈልጎ አይደለም ምድሩን ፈልጎ ሳይሆን ራሱን ሰርቫይቭ ለማድረግ በስልጣን ራሱን ለማቆየት የሚጠቀምበት ነው እያሉን ያሉት yes አንደኛው መንገድ ይሄ ነው ሌላው ማለትም ከዚሁ ጋር የሚያያዝ ነው አሁን ለምሳሌ በተለያዩ ጊዜያት አሁንም እየተደረገ ያለው ባነሳልህ የአማራን ሪጂናል ስቴት እንደዚሁ ልክ አሁን ትግራይ ላይ ያደረገ ያለውን አይነት እያስታጠቀ ወደ ኦሮሞ ምድር እያስጎረፈ ነው ያለው ስለዚህም ታጣቂውን የኦሮሞ ነፃነት ሰራዊት ለማንበርከክ ብዙ ጥረቶችን በዚሁ መልኩ አድርጓል ከውጭ ሀገርም ቢሆን ወታደሮችን ስልጣናን በማስመሰል እነሱን ወደ ኦሮሚያ ክልል የኦሮሞ ነፃነት ሰራዊት ወዳለበት ቦታ በመውሰድ ጦርነት ለማካሄድ አስቧል ይሁንና ግን የኦሮሞ ነፃነት ሰራዊት ያን ሁሉ መክቶ መልሷል ስለዚህ የአብይ መንግስት ስልጣን ላይ ለመቆየት የማያደርገው የማይፈነቅለው ድንጋይ የለም ብዙ መንገዶችን ነው የሚጠቀመው ሽምግልና ይጠቀማል ማስፈራራትን ይጠቀማል የፖለቲካ ፓርቲዎችን በዝቅተኛ ደረጃ እንዲሳተፉ እንጂ በከፍተኛ ደረጃ ተሳትፈው ተወዳዳሪ እንዳይሆኑ ያደርጋል አባሎቻቸውን እስር ቤት ውስጥ ያጉራል ያሰቃያል አስፈላጊ ሆኖ ሲያገኝም ይገላል ቢሮአቸውን ይዘጋል ማያደርገው ነገር የለም አልፎም ደግሞ ስልጣን ላይ ለመቆየት አሁን በቅርቡ እንዳየነው ላልተወሰነ ጊዜ መንግስት ስልጣን ላይ እንዲቆይ የተወካዮች ምክር ቤትን አስወስኖ እየሰራበት ይገኛል ይሄ ሁሉ ስልጣንን ለማቆየት የሚጠቀምበት ዘዴ ነው መልካም አቶ አብደታ እንደሚታወቀው እንግዲህ ምርጫ ቦርድ ስራው ዋናው የምርጫ ሂደቶችን ማመቻቸትና በነፃና ገለልተኛ የሆነ ምርጫ ለማካሄድ ማመቻቸት ነው ምርጫ ቦርድ የሚመሩት ወይዘሮ ብርቱካን ሚደቅሳ ወጥተው በዚህ በኮቪድ-19 ምክንያት ምርጫ እንደማካሄድ እንደማይችል ገልጸዋል ተቋሚዎች ደግሞ ወጥተው ከመስከረም 30 በኋላ መንግስት እንደሌለ እየገለጹ ባለበት ሰዓት የብልጽግና መንግስት የህግ ማስተርጎሙን አስተርጉሞ የምርጫውን በምንድነው ስልጣኑን የማራዘም ሁኔታ አጸድቋል ይህ አግባብነት አለው ወይ የትግራይ ህዝብ ደግሞ የትግራይ ክልል መንግስት ይሄ ምርጫ ማለፍ የለበትም ምርጫና አካይዳለን እያሉ ይገኛሉ ክልል ብቻውን ከምርጫ ቦርድ ዕውቅና ወይም ከፌደራል ዕውቅና ክልል እንደ ክልልነቱ ምርጫ ማካሄድ ይችላል ወይ ምርጫ ካካሄደ ደግሞ ትግራይ ራሷን ችላለች ወይም ተገንጥላለች ማለት ይቻላል ወዴት ያመራች ነው ትግራይ ጥሩ ጥያቄ ነው ምርጫ ቦርድ ያው ፑፔት ነው እውነት እንደው አንድ የምርጫ ቦርድ ተብሎ ለህዝብ በህዝቦች ተወክሎ ለህዝብ የሚሰራ እውነትን ይዞ የሚሰራ ምርጫ ቦርድ እንዳልሆነ በግልጽ እየታየ ነው ያለው አንደኛ አንዳንድ ውሳኔዎች ሲወሰኑ የፖለቲካ ድርጅቶች ውሳኔ ነው ወይ ምን ይላል ህዝቡ የፖለቲካ ድርጅቶች ምን አሉ ምንም አይነት ግምጋሜና ምንም አይነት ከህዝብ የሚመጣ አይነት መልእክቶችን ሳይቀበል በራሱ ጊዜ የሚወስን አይነት ነገር ነው ትግራይ ይሄንን ነገር ሲገባው የራሱን ውሳኔ ወሰነ ትግራይ ራሱን እያመቻቸ ነው ያለው ምንም መደባበቅ የሚያስፈልግ አይመስለኝም ትግራይ ራሱን እያመቻቸ ነው ያለው እንዴት መኖር እንደሚችልና አገር ሆኖ መኖር ይችላል አይችልም እነሱ ሁኔታም ቢሆን እውነትም ማድረግም ያለባቸው ይመስለኛል ምርጫም ማድረግ አለባቸው ከዚህ መንግስት ጋር አገር ሆኖ እንደ አገር የሚገባውን አይነት ነገር ኢንፎርሜሽን ተለዋውጠው አብሮ የሚኖር ክልል አይደለም የራሱን ሰራዊት ያደራጀ የራሱን ስትራክቸር ያደራጀ በየትኛውም አይነት መልኩ ራሱን እንደ አገር እያመቻቸ ያለው አካባቢ ስለሆነ በትክክል ራሱን እያመቻቸ ነው ያለው
ራሱን ውሳኔ ወሰነ ምርጫ አድርገው ራሱን ክልል ሴትል ሆኖ መኖር ይፈልጋል ከዚህች ሀገር ከኦሮሚያ የሚሄደው ንብረት አሁንም እንደ ባጀት ለመሳሰሉ ሌሎችንም ነገር ያው በየትኛው መቅጣጫ ያገኛል ያንን ጥቅም እስከማያገኝ ድረስ ያገኛል ነገሩ እየገፋ ሲመጣ ደግሞ ሀገር ሆኗል ኦሬዲ ሴትል ሆኗል መቀመጥ ነው ፍላጎቱ ስለዚህ ትግራይ የሚያደርገው ራሱን እንደ ሀገር እያመቻቸ ነው ያለው በቀላሉ እና እነዚህም ይሄንኑን በመፍራት ነው ሽማግሌ መላኩ በእግዚአብሔር ስም ህዝብ ፊት የሚንቀሳቀሱትን ሰዎች የሃይማኖት አባቶች ተብሎ የሚጠሩትን ሰብስቦ ወደዛ መልኮ ተመልከት ሃይማኖትና ፖለቲካ መገናኘት የማይችል አይነት ታሪክ አገናኝተው ትላንትናም በአንድ በኩል ሽጉጥ በአንድ በኩል መስቀል ይዘው ሲንቀሳቀሱ የነበሩ ሰዎች ናቸው ዛሬም ያንኑን የተደገሙ የታሪክ ጠባሳ ጥሎ ያለፉ ሰዎች ሊያልፉ የሚሄዱ ሰዎች አይነና ግን የእግዚአብሔር ስራ ምንድነው ያደረገው ነገር ይሄ ህዝብ ነክቷል ከየትኛውም አቅጣጫ በየትኛውም ቦታ ላይ እንደ ትላንትና ሊያመልጡ የሚችሉበት አይነት መንገድ እንዳልሆነ ሊገባቸው ገባል ገብቷቸዋል ብዬም ገብቷቸው ይመስለኛል የሚያስበው ያ ካልሆነ ሄዶ ያንን ልመና የሚሄዱበት አይነት ነገር የለም ቀደም ወንድሜ እንዳለው የራሱ የሚበቃ በቂ ሰራዊት ያደራጀ መሳሪያውን በሚገባ የሰበሰበ በኦሮሞ ምድር ንብረት ራሱን ያደራጀ አገሪቷን ወይም የምኖርበትን ክልል ያበለጸገ ክልል ነው ያ ትግራይ ክልል ዛሬ ሄዶ እነሱን መለመን ማለት ምን አክል አቅም እንዳላቸው ስለገባቸው ነው አቅም አላቸው ለጊዜው ራሳቸውን ለመከላከል ምን አክል አመት ይጠቅማቸዋል የሚባል ባይኖርም ማለት መልካም አቶ ተስፋዬ እንግዲህ ለአቶ አብደታ ያነሳው ጥያቄ እንዳለ ሆኖ ክልል ሰራዊት ሊኖረው አይገባም በኢትዮጵያ ህገ መንግስት መሰረት ሰራዊት ሊኖረው አይችልም ፖሊስ ሊኖረው ይችላል ህግ አስከባሪ ሊኖረው ይችላል ሰራዊት ሊኖረው የሚችለው እንደ ሀገር ፌደራል ነው ትግራይ ደግሞ በአሁኑ ወቅት የራሷ መከላከያ ኖሯት እስከ አፍንጫዋ ታጥቃ እያስፈራራች ያለች ክልል ነች ደግሞ በሌላ አንፃር የትግራይ ክልል መንግስት በአሁኑ ወቅት የፌደራሊዝም ጠበቃ ሊሆን እያለን ያለው ያለፉት 27 አመት ወይ 28 አመት ቲፒኤልኤፍ ራሱ ወይም ኢህአዴግ የተለያዩ ክልሎችን ወይም የፌደራሊዝምን በአግባቡ ሳይጠቀም በይስሙላ በንገረው ባይነት ያስቀመጣቸው መሪዎች በነበሩበት ሰዓት ዛሬ ቲፒኤልኤፍ ራሱ ተነስቶ የፌደራሊዝም ጠበቃ ለመሆን ሞራል አለው ወይ እውነትስ ለፌደራሊዝም ነው እያለቀሰ ያለው ወይስ እርዳታ እየጠየቀ ይሆን ቲፒኤልኤፍ ራሱ ምን ይሉኛል እሺ በጣም አመሰግናለሁ ዮብ ለጥያቄው መጀመሪያ አቶ አብደታ ባሉት ላይ ትንሽ ለመጨመር እፈልጋለሁ ስለዚህ ስለ ትግራይ ጉዳይ አንድ መነሳት ያለበት ነጥብ አለ የትግራይ ህዝብ እና ፓርቲውን ቢሆኑ ምንም እንኳን የተለያዩ ጉዳቶችን በኦሮሞ ህዝብ ላይ የፈጸሙ ቢሆንም አንድ እውነታዎችን ግን የምንቀበልላቸው ነገሮች አሉ በተለይም በአሁኑ የፖለቲካ ሁኔታ ማለቴ ነው ይሄም ምንድነው የሚያሳየው አሁን ለምሳሌ የትግራይ ክልል የራሱ ጦር ያለው አሁን ደግሞ ከነጭራሹ ምርጫ ለማካሄድ እየሞከረ ያለው ሙከራ ብቻም ሳይሆን ሊያደርጉ የሚችሉ ይሆናል የራስ አስተዳደር ፍላጎት ነው እኔ እንደሚታየኝ የራስ አስተዳደር ፍላጎት ምናልባትም አሁን ባለው ሁኔታ ህዝባቸው በጣም ነቅቷል ራስን የማስተዳደር ጉዳይ ምክንያቱም ይሄንን 27 አመት ራሱን ነው ያስተዳደረው ራሱን ነው የመራው በኢኮኖሚም ቢሆን ከፍተኛ ደረጃ ላይ ደርሷል ተጠቃሚም ሆኗል የመንግስት ስልጣን በእጁ ስለነበረ ስለዚህ በህዝቡ ውስጥ የራስ አስተዳደርን ጉዳይ በሚገባ አስገብተዋል ህዝቡ ያንን ተረድቷል ስለዚህም ራሱን መጠበቅ ራሱን መከላከል ይፈልጋል ያንን የራስ አስተዳደር ፍላጎቱን ታግሎ ያገኘውን ለማቆየት ይፈልጋል
ለምንድነው ኦኬ እንደ ኢትዮጵያ ውስጥስ ቢሆን ማቆየት አይችልም ወይ የሚል ጥያቄ ሊነሳ ይችላል ምክንያቱም የትግራይ ፓርቲና የትግራይ ህዝብ ከዚህ መንግስት አመኔታ የለው የዶክተር አብይን መንግስት አምነው ለምንድነው ኢትዮጵያ እንደ ኢትዮጵያ ህዝቧ የተዋደደ በፍቅር አብሮ የመኖር ፍላጎት ላይ በተመሰረተ የመንግስት አሰራር አይደለም እየተካሄደ ያለው አንድነት የህዝቦች ፍላጎት ሲኖር ብቻ ነው የህዝቦች ፍላጎት በሚኖርበት ጊዜ የህዝቦች የኢኮኖሚ ተጠቃሚነት በሚረጋገጥበት ጊዜ የህዝቦች ጠቅላላ መብቶች የሰው ልጅ ጠቅላላ መብቶች ሲከበሩ ህዝቦችና ብሔር ብሔረሰቦች ራሳቸውን ማስተዳደር ሲችሉ ያንንም ሲወዱና ሲቀበሉ አንድነት ሊፈጠር ይችላል ምን አይነት አንድነት በዲሞክራሲ ላይ በኩልነት ላይ በመተሳሰብ ላይ የተመሰረተ አንድነት ሊኖር ይችላል ሊኖር አይችልም የሚል አስተሳሰብ የለኝም ነገር ግን የትግራይ ህዝብና ፓርቲው ይሄ ነገር ይመጣል ብሎ እንደኔ አስተሳሰብ አሁን ባለው የመንግስት አሰራር አሁን የተናገርኳቸው ነገሮች ይከሰታሉ ወይንም ይመጣሉ ብለው ማመን አልቻሉም ምክንያቱም የዶክተር አብይ መንግስት ራሱ እየተንገዳገደ ነው ያለው ወይ መኖር ወይ ላለመኖር በዚህ መካከል ነው ያለው ምክንያቱም የህዝቦች ትግል አንቀው ይዘውታል ስለዚህ እንዴት አድርገው ያምናሉ ስለዚህ ኢትዮጵያ ብትኖር የህዝቦች እኩልነት ተከብሮ ምንም እንኳን ባለፉት 27 እና 28 አመታት የይስሙላ ፌደራሊዝም አካሂደውም ቢሆን አንዳንድ ጥቅሞች ግን ነበሩ አንዳንድ ጥቅሞች እንደነበሩ መካድ አይቻልም ለምሳሌ ክልሎች የራሳቸው አስተዳደር ምንም እንኳን በበላይነት የሚመራው የትግሬ መንግስት ቢሆንም አትሊስት ክልላቸው ተከልሎላቸዋል አትሊስት የነሱ መንግስት የሚመራው በቲፒኤልኤፍ የተመረጠ ቢሆንም በራሳቸው ሰዎች ተመርተዋል ይነስም ይብዛ ስለዚህ እነዚህ ህዝቦች ይሄንን ነገር ቀምሰውታል አይተውታል ለምሳሌ የኦሮሞ ህዝብ በቋንቋው እንዲናገር ምንም እንኳን ቲፒኤልኤፍ ብቻ ነው ያደረገው ማለት ባይቻልም በኦሮሞ ህዝብ ትግል ነው እሱ የተገኘው ይሁንና ግን በቋንቋው ለመናገር ችሏል በህግ ፊት በቋንቋው ለመዳኘት ችሏል ትምህርት በቋንቋው ለመማር ችሏል አሁን የአብይ መንግስት ያካሄደ ያለው አንድም ክልሎችን የማጥፋት ኢትዮጵያ ብቻ የሚል አሰራር የሚል ዓላማ ብቻ እያነገበ የሚሄድ የበፊቱን የነፍጠኛ አስተዳደር ለመመለስ የሚጥር እንጂ የህዝቦችን ሰላም በእውነት ለመጠበቅ የህዝቦችን አንድነት አብሮ ተባብሮ የራስን ጉዳይ በራስ ወስኖ የሚኖርበትን ሁኔታ ለመፍጠር አይደለም ስለዚህ የትግራይ ፓርቲም ቢሆን የትግራይ ህዝብ ያንን እየተረዳ ነው እየተረዳ በመሆኑ ይሄ ነገርስ ምናልባትም ይሄ እኩልነት ተባብሮ እውነተኛ ፌደራሊዝም እስከሚመጣ ድረስ እንዲመጣም ግፊት ለማድረግ ሊሆን ይችላል እያደረጉ ያሉት አሁን ስለዚህ አመኔታ የላቸውም ከዚህ መንግስት ጋር በዚህ መንግስት ላይ ምንም አመኔታ የላ የትኛውም ህዝብ ዛሬ የለውም የትኛውም ህዝብ ዛሬ በዚህ መንግስት ላይ ምንም አመኔታ የለውም በኦሮሚያ ምድር የሰላም ከመጠን በላይ መደፍረስ የህዝቦች ድህነት መባባስ እና የተለያዩ በጣም ለህዝቦች መኖር አስቸጋሪ የሆኑ ሁኔታዎችን እያመቻቸ ነው ያለው መልካም ነገርን ከማመቻቸት የህዝቦችን በሰላም አብሮ መኖርን ከማመቻቸት አንድ የተወሰነ ቡድን የበላይ ሆኖ ሀገሪቱን እንደከዚህ ቀደሙ እንዲመራ እያደረገ ባለበት ሁኔታ ህዝቦች እውነት አላቸው የትግራይ ህዝብም እውነት አለው ፓርቲውም እውነት አለው የኦሮሞ ህዝብም ሌሎች የደቡብ ህዝቦችም
እንደዚሁ ለነጻነት ለእውነተኛ ፌደራሊዝም ለመብታቸው መከበር የሚታገሉት እውነት ስላላቸው ነው። ምክንያቱም ይሄ መንግስት ያንን አንግቦ እየሄደ አይደለም ያለው። ይሄንኑ ለማለት የሚችለው ኢዮብ። መልካም አቶ አብደታ፣ እንግዲህ በአሁኑ ወቅት የብልጽግና ፓርቲ ወይም የኢትዮጵያ መንግስት በዶክተር አብይ የሚመራው መንግስት በተለያየ ነገሮች ላይ ተጠምዷል። በተለይ ይሄ ክልል የሚባል ነገር እንደቀደም እሳቸው አቶ ተስፋዬ አነስተውታል። ክልል የሚባል ነገር እንደማያስፈልግ የአንድ ኃይሎች ከዚህ በፊት ሲሉት የነበረውን በኦሮሞ ስም ቤተመንግስት የገባው የጆሌ አባገዳ መልሶ ሰቦኑማ ኦሮሞ ራሱ ኦሮሞን እንዳጠፋ አገር እያጠፋ እንዳለ ገልጿል። በአንድነት ኃይሎች የአንድነት ኃይሎች የሚንቀሳቀሱትም እነሱም ይሄን ነገር ይገልጹ ነበር። ከዚህ ጋር ተያይዞ በኦሮሚያ ውስጥ የተለያየ ወንጀሎች እየተፈጸሙ ይገኛሉ። በሌላ አንፃር የኦሮሞ ነጻነት ግንባር በምዕራብ የሚንቀሳቀሰው ጃልመሮ ሲገልጽ ኦሮሚያ ውስጥ ግብር አይሰበሰብም። በፊት ግብር የሚሰበሰበው በግፍና በበደል ነበረ። ህዝብን በማስለቀስ ህዝብን በማሰር በማንገላታት ነበረ። የኦሮሞ ህዝብ ከዛ ነፃ ወጥቷል፣ ከኛ ጋር ቆሞ እየታገለ እንዳለ ገልጿል። እንደ ጃልመሮ አገላለጽ የኔ ጥያቄ አሁን ለርሶ ማነሳው ጥያቄ መንግስት በኦሮሞ ባለሀብትና በኦሮሞ ህዝብ ላይ አተኩሮ የስም ማጥፋትና የመግደል የደብዛ የማጥፋት በርካታ ወጣት የኦሮሞ ልጆችን ወደ እስር ቤት በማጓዝ በመግደል ለስደት እየዳረገ ይገኛል። ይሄ መከራ ማቆሚያው የት ጋ ነው? በውጪ ያላችሁ የኦሮሞ ህዝብ ምሁራኖች ይሄን ነገር ለማስቆም ህዝባችሁ ጎን ለመቆም የህዝባችሁ ድምጽ ለመሆን ምን እየሰራችሁ ነው ያላችሁ? የኦሮሞ ህዝብ መከራ ማብቂያው ምኑ ጋ ነው? Thank you. Look, ያነሳው ጥያቄ በጣም ሰፊና የኦሮሞ ህዝብ ሊተኮርበት የሚገባው ነገር ነው። የኦሮሞን ህዝብ ለመግደል ባለሀብቱን መግደል ነው የዚህ መንግስት ዓላማ። ምክንያቱም ባለሀብት ከሌለ የኦሮሞን ህዝብ የሆነ ችግር ቢመጣበት እንኳን ለአንድ ቀን ዳቦ ገዝቶ የሚያስተዳድር ሰው ከሌለ ለማኝ እንደመሆንና እጁን እንደምሰጥ ነገር ነው የሚገባው ማለት። ለምሳሌ ስለ ባለሀብቶች ላንሳና አቶ ድንቁ ደያስን ምሳሌ መውሰድ ይችላል። አቶ ድንቁ የኦሮሞን ህዝብ የተራበውን የታመመውን ችግር የደረሰበትን 24 ሰዓት የሚለፋ 24 ሰዓት ከሱ ጋር ምሮት የታመመውን ሐኪም ቤት አገር ውስጥ ባይቻል እንኳን ወደ ውጭም ልኮ የሚያሳክም በኦሮሞነቱ ብቻ ማለት ነው። ይሄ ግፍ ደርሶበታል። ይሄንን እያየው ይሄ ሀብት አይጠቅመኝም፣ ሀብት ለኔ ብቻ አይደለም ለህዝቤ ነው፣ ለወገኔ ነው፣ ለሀገሬ ነው በሚል ሀብቱን እያፈሰሰ ስንቱን ህይወት አድኗል። አሁን እንግዲህ እሱ ባደርግ ኖሮ የብዙ ሰው ህይወት የሚጠፋበት አይነት ነገር ነበር። ከአርቲስቶች ምሳሌ መውሰድ ይቻላል። አርቲስቶችን ታሞ ለሞት በሚጠበቅበት ሰዓት እስከ መጨረሻው ታግሎ አስተባብሮ ከራሱ በላይ የሆነውንም እንደው በሞራል ማለት ነው ከሱ በላይ አርቲስቶችም ሆነ ማንንም ይረዳ ያለ የለ አስተባብሮ ህይወቱ እንዲድን አድርገዋል። ዛሬ ግን ጀርባቸውን አዙሮ የቆሙ አሉ። አቶ ድንቁ ብቻ አይደለም፣ ሌሎችም ባለሀብቶች አላስፈላጊ ግብር ሊሆን የማይገባ ወይም ደግሞ እውነተኛ አይነት ግብር ሳይሆን የመሰላቸውን ገንዘብ ለማድከም ብቻ ግብር ክፈል የሚባልበት አይነት ነገር ነበር። ያን ሁሉ ችሎ ነው ወደ ድንቁ ደያስ ደግሞ ህይወቱንም ለማጥፋት ሙከራ ተደርጎ ነበር። ንብረቱን ለማጥፋት ኦሬዲ ያው እያደረጉት ነው ያለው። ሶዶሪያ አሁን ተዘግቷል። የድንቁ ደያስ መኖሪያ ብቻ አይደለም፣ የሱ ብቻ መዝናኛ አይደለም። የኦሮሞ ህዝብ የአገርቷ መዝናኛ ቦታ፣ የአገርቷ ጥቅም የሚታይበት ቦታ ነበር። የሚያኮራ ኩራት ነበር ለዛች ሀገር ያ ቦታ። ይኸው ተመልከት ምን ተደረገ ያለው። በስደት ነው ያለው ሰውዬ፣ በስደት ነው ያለው። ከስደቱም
አልፎ ንብረቱ ከቀን ወደ ቀን እየወደመ ነው ያለው ማለት የስንት ሰው ህይወት ነበር ድንቁ በሰራተኛነት ቀጥሮ ሊያኖር ይችል የነበረው ሲያኖር ይችል የነበረው ስንት ሰራተኛ ነው ዛሬ አሁን እየተበተነው ከዛ ቦታ ላይ የት ነው የሚሄደው ሌላ ስራ የለም ምንድነው የሚያበላው ልጁ ምንድነው ራሱ በልቶ የምኖረው እንደዚህ አይነት ነገር አድርገው ነው ከባለ ሀብቱ አልፎ ገበሬውን ራሱ ምንድነው ያደረጉት ያለው የሚቀጥለው አመት የሚበላው ዛሬ ካረሰ ነው እኛ ህዝብ ገበሬው ዛሬ በቆሎ ማሽላ ባቄላና ትንሽ ከጉልበት ያለፉ የሂል ዘሮች በሙሉ ይሄ መንግስት እያጠፋ እያወደመ ነው ያለው እውነት ሽፍታ ወይም ደግሞ እነሱ የሚፈሩ ሰራዊት የወለፈ ሰራዊት እዛ ውስጥ ይኖራል ብሎ ሳይሆን አገሪቷን ለረሃብ ሊያጋለጥና ለሚቀጥለው አመት ይሄ ህዝብ እጁን ለዚህ መንግስት እንዲሰጥ ዳቦ እንዲለምን ይሄንን ለማድረግ ነው ይሄ መንግስት ያለው እና ባለሀብቶች የህዝብ ብርቅዬዎች ናቸው የህዝብ አለንታዎች ናቸው የኦሮሞ ህዝብ ባለሀብቱን መጠበቅ አለበት አንዱን ባለሀብት ጠብቆ እሱን ካኖረ የሚቀጥለው ባለሀብት እንዲያድግ ይደረጋል እና ለነድንቁ የተደረገው ነገር በኦሮሞ ህዝብ ላይ የተደረገው አይነት ነገር ነው የሚያሳምም በጣም የሚያደማ አይነት ሁኔታ ነው የተደረገው በኦሮሞ ህዝብ ላይ ነው የተደረገ ያለው ሌላው አሁን ያልከው በውጭ ያላችሁት ምን ይሄንን ለማስቆም ምን ያደረጋችሁ ነው ያላችሁት በመለው እኔ አሁን ባለበት የኦይል ሜምበር ነኝ እንደገናም ደግሞ ለኦሮሞ ህዝብ መብት ድምጹ ሆኜ የምታገል ሰው ነኝ ግሎባል ኦሮሞ አድቮኬሲ ግሩፕ የሚባለው ግሩፕ ይሄ ግሩፕ አሁን ለእንደነዚህ አይነት ነገር እንፋለማለን ለኦሮሞ ህዝብ በደል ድምጽ እንሆናለን ለኦሮሞ ህዝብ መታሰሩን ድምጽ ሆነን ለሚመለከተው ሁሉ የሚገባውን ትግል እናደርጋለን ለአቶ ድንቁና ለአገር ቤት ለሚደረገው ሁሉ በገበሬው ላይ የሚደረገውን ሁሉ ያው የሚቻለንን ያክል እያደረገን ያለ ነው ያም ደግሞ ስናደርግ የኦሮሞ ህዝብና ኦሮሞ ምሁራን በሙሉ በዚህ ላይ እርዳታ እንጠይቃለን እንድረዱን ኢንፎርሜሽን እንዲሰጡን በመንፈልጋቸው ነገሮች ሁሉ ከኛ ጋር ቆሞ ለዚህ ህዝብ ድምጽ እንድንሆን ስለዚህ ህዝብ ችግር ለዓለም ህዝብ እንድናሳው ላልሰማ ኦሮሞ እንድናሳው ከዳር ዳር ኦሮሞ ኢንፎርሜሽን አግኝቶ ማድረግ የሚገባውን ማድረግ እንዲችል ለትግሉ ራሱን የሚያዋጣው ነገር ራስን ለማዳን ራስን ለማኖር ትግል ነው የሚያስፈልገው የኦሮሞ ህዝብ ትግል ማለት በሁለት አይነት መልኩ ማየት እንችላለን ከነዚህ ውስጥ አንዱ ሰው የሚችለውን አንዱን ማድረግ አለበት የተለያየ ነገር አይደለም ትግል ማለት ነፃነት ለማግኘት ነው የምታገለው በጠመንጃ የምታገለም ነፃነቱን ለማስከበር እንጂ አውሬው ነው ጫካ ውስጥ ለመኖር አይደለም የዚህ ህዝብ ድምጽ ለመሆን ነው ጫካ ውስጥ ያለው በሰላማዊ መልኩ የምታገለው ሰላማዊ ማለት ሰው ሳይሞት ተነጋግሮ እንደ አደገ ዓለም ተነጋግሮ መፍትሄ መፈለግ ሶሉሽን መስጠት እንደዚህ አይነት ነገር ነውና ሰው የሚችለውን ማድረግ እንዳለበት እርዳታ እንጠይቃለን እንደገና እኔ የምለው ጫካ ውስጥ ያለው የኦሮሞ ልጅ አውሬ አይደለም ጫካ ውስጥ አይደለም የተወለደው እርዳታ ያስፈልጋል የሚገባውን አይነት እርዳታ ማድረግ እያንዳንዱ ኦሮሞና ለኦሮሞ ወገን በሙሉ ማድረግ እንዳለበት ትግላችን እያደረግን ያለ ነው የምንሰራው ነገር ከህዝብ ጋር ነው የምንሰራው አሁንም ለህዝብ ጥሪ እናደርጋለን ከኛ ጋር ሆኖ ምን የምችለውን ያክል እንረዳቸዋለን ማለት ነው እየተከታተላችሁ ያላችሁት የሰይፈ ነበልባል ራዲዮ ፕሮግራም ነው አድማጮችና ተመልካቾቻችን አሁንም ከእንግዶች ጋር ቆይታ አደርጋለሁ አብረን እንቆይ እንላለን አቶ ተስፋዬ እንግዲህ ለአቶ አብደታ ያነሳውት ጥያቄ ሰምተው መንግስት በአሁኑ ወቅት እያደረገ ያለው በመንግስት ቋንቋ ነው የምናገረው ከጨዋታ ውጪ ማድረግ የሚል ጨዋታ ጀምረዋል በስልጣን ላይ ያሉ መንግስታቶች መንግስት ባሁን የብልጽግና መንግስት የዶክተር አብይ የሚመራው መንግስት የኦሮሞ ባለሀብቶችን ለመንግስት የማይመቹትን ከጨዋታ ውጪ እናረጋቸዋለን የሚል ነገር ጀምረው እየተጫወቱት ነው ያሉት ፕሮፓጋንዳ አሁን ቅድም አቶ አብደታ የአቶ ዲንቆ ደያሰን አንስተዋል የዋልታ ቴሌቪዥን ጣቢያ በኦሮሞ ህዝብ ከዚህ በፊት ይላል
ፕሮፓጋንዳ ሲሰራ እንደነበረ የኦሮሞ ህዝብም ተመልካቾችም የሚያውቁ ናቸው። ዛሬ እንደ አዲስ የኦሮሞ ህዝብን ለማጥፋት የኦሮሞ ህዝብ ላይ ፕሮፓጋንዳ በመስራትና የኦሮሞ ባለሀብት ላይ የሐሰት ድራማ ተዋናዮችን በአቅርቦ እየተወነ ይገኛል። የኔ ጥያቄ አኪየልም ልጠይቆት የምፈልገው የኦሮሞ ህዝብ ራሱን መከላከል እንዴት ያቅተዋል? የኦሮሞ ህዝብ ለምንድነው ድምጽ ያጣው? ከዚህ በፊት ቦረና ያለው ኦሮሞ ፊንፊኔን ኬኛ ብሎ የሞተው ኦሮሞ፣ ወለጋ ያለው ኦሮሞ ፊንፊኔ ኬኛ ብሎ አልቋል። ጉጂ እየሞተ እያለ፣ ወለጋ እየሞተ እያለ፣ ማዕከላዊ ኦሮሚያ እየሞተ እያለ፣ ጭናክሰን ላይ የኦሮሞ ልጅ እየሞተ እየወደቀ፣ ጅማ የኦሮሞ ህዝብ እያለቀ እያለ የኦሮሞ ህዝብ በጥቃቅን ነገሮች ተሸውዶ ቁጭ ብሏል። ይሄ ነገር አግባብነት አለው ወይ? እንዴት ነው ሊቆም የሚችለው? በጣም ጥሩ ጥያቄ ነው ኢዮብ። ሰቦኑማ ብለህ ባነሳኸው ነገር ላይ ትንሽ እንዳው ለመጨመር ያክል የሀበሻ መንግስታት ሲወርድ ሲዋረድ እንደመጣው እንዳየነው ዛሬም እየሆነ እንዳለው የኦሮሞ ህዝብ አንገቱን ቀና አድርጎ እንዲሄድ አይፈልጉም። ያ ማለት በሌላ በኩል የኦሮሞን ብሔረተኝነት ማጥላላት ብሎም ለማስወገድ ያላደረጉት ጥረት የለም ላለፉት 150 ዓመታት። አሁንም እየተካሄደ ያለው እሱ ነው። ይሁንና ግን የኦሮሞን ህዝብ ብሔረተኝነት ለማጥፋት ዛሬም የዶክተር አብይ መንግስት የከዚህ ቀደሙን ዘዴ እየተጠቀመ ነው ያለው። ያ ዘዴ የሚያዋጣ አይደለም። ህዝባችን ዛሬ ነቅቷል። ህዝባችን ዛሬ ኢኮኖሚን አስመልክቶ ሀገሩ ኦሮሚያ የተፈጥሮ ሀብቱ፣ መሬቱ፣ ቡናው፣ ወርቁ፣ የቀንድ ከብቱ የመሳሰሉት ሁሉ በዓለም ላይ በእውነቱ ከሆነ እነዚህ ሀብቶች በጣም ሬር ናቸው፣ በጣም ብዙ አይደሉም። የኦሮሞ ህዝብ ግን እምቅ ሀብት አለው፣ የተፈጥሮ ሀብትን ጨምሮ። በኦሮሞ ህዝብ ላይ ጠላት የሆነው ያ ሀብቱ ነው። ሀብትህን ካልወሰድን፣ ካልዘረፍንህ፣ መሬትህን ካልቀማን ብለው ነው አሁን በጦርነት ደረጃ በኦሮሞ ህዝብ ላይ የዘመቱት። ለምንድነው? የኦሮሞን ህዝብ ብሔረተኝነት ካላጠፉ የዚህ ሀብት ብቸኛ ተጠቃሚ ሊሆን ስለማይችሉ ነው። ለማንኛውም አይነት ፖለቲካ የመጀመሪያው ነገር የኢኮኖሚ ፍላጎት ነው። እነዚህ ሰዎች እነዚህ የኦሮሞን ህዝብ የሚጠሉት፣ ጦር አንስተው የሚወጉት፣ በተለያየ መልክ የኦሮሞን ህዝብ የሚያሳድዱት፣ የሚገፉት የኦሮሞን ህዝብ የተፈጥሮ ሀብት በእጃቸው ለማስገባትና የኦሮሞ ህዝብ የነሱ አሽከርና ለማኝ ሆኖ እንዲቀር ለማድረግ ነው። ስለዚህም በተቻላቸው መጠን ያላቸውን የመንግስት አፓራተስ ማንኛውንም እስር ቤት፣ ፖሊስ፣ ወታደር፣ ደህንነት፣ ህግ ይሄንን ሁሉ ይጠቀሙበታል። እንደ መሳሪያ ይጠቀሙበትና የኦሮሞ ህዝብ አንገቱን ቀና አድርጎ እንዳይሄድ፣ ኦሮሚያ ሀገሬ ናት እንዳይል፣ የኦሮሞ ሀብት የኔ ነው እንዳይል ለማድረግ ነው። ስለዚህም ነው አንድና ሁለት ሀብታም ወይንም ደግሞ ባለ ሀብት ኦሮሚያ ውስጥ ወይንም ከኦሮሞ ህዝብ መካከል በሚገኝበት ጊዜ ቶሎ ደብዛውን ለማጥፋት ይጥራሉ። ለምንድነው? የኢኮኖሚ ኃይል የፖለቲካ ኃይል ሊያመጣ ስለሚችል ነው። ስለዚህም የኦሮሞ ባለ ሀብት ከትንሽ እስከ ትልቅ እንዳይኖር ነው እየተደረገ ያለ። ይሄ ምንድነው? very systemic እዚህ ሀገር እንደሚባለው አንድ መንገድ ያበጃሉ። በህግ፣ በአስተዳደር፣ ለምሳሌ በግብር አሰባሰብ አንዱ የግብር አሰባሰብ ሜካኒዝም ግብር በሚሰበስብበት ጊዜ ፖለቲካሊ ሌላውን ለመጉዳት የምታደርግበት ሁኔታ። ስለዚህም ነው አቶ ድንቁ ደያስን እሳቸውን እንደ
ምሳሌን ልንወስድ እንችላለን እንጂ ብዙዎች ተበድለዋል ባለፉት 150 ዓመታት ዛሬም ቢሆን ስለዚህ የኢኮኖሚ እድገት ብዙ የኦሮሞ ህዝብ በኢኮኖሚ የበለጸገ ቢሆን የፖለቲካ ጥያቄውን በዚያው ልክ ከፍ ስለሚል የሚፈልጉትን ስለማያገኙ ነው ሌላ ምክንያትም ሊኖር ይችላል የኦሮሞን ህዝብ ወይንም የኦሮሞን ባለሀብት ለማንበርከክ ለማጥፋት እንዲሰደድ ለማድረግ እስከ ጦር መሳሪያ የተውሶ ጦር ነው በአቶ ድንቁ ደያስ ላይ እሳቸውን ለመግደል የተደረገ ሙከራ ቀላል አልነበረም ከኖርዝ ነው የመጣው እንደሰማ ነው እሳቸውን ለመግደልና ለማጥፋት የተደረገው ዓላማ ወይንም ፕላን ማለቴ ነው የኦሮሞ ባለሀብት እንዲኖር አይፈልጉም ያንን ደግሞ የተለያየ የኢኮኖሚክ ሜካኒዝም ያስተዳደር ሜካኒዝም ይጠቀማሉ ስለ እኛ የምንለው የኦሮሞን ህዝብ ይሄ በደል አለብህ ይሁንና ግን አንገትህን አትድፋ የኢኮኖሚ ስራህን በሚገባ በርታበት የፖለቲካ ስራህን በሚገባ በርታበት ማንኛውንም ያንተን ማንነት የሚጎዱ ነገሮች ራስህን ጠብቅ ራስህን ተከላከል ነው የምንለው ምን ያደረጋችሁ ነው ያላችሁት የኦሮሞ ህዝብ እየሞተ እየተሰደደ እየተቸገረ እየተፈናቀለ ነው ያለው እርግጥ ነው ልክ አንተን እንደሚሰማ እኛንም እንደዛው ነው የሚሰማን አቅማችን የቻለውን ሁሉ እያደረግን ነው ያለነው የኦሮሞ ህዝብ በኦሮሞ ህዝብ ለምንድነው ይሄ መንግስት ቀደም ብሎ የፖለቲካ ምህዳር አሰፋለሁ ብሎ ቃል ገብቶ ነው እነዚህን የፖለቲካ ድርጅቶች ወደ ራሱ ያሰባሰበው የዲሞክራሲ ስፔስን ሰጣለን ከእንግዲህ በኋላ መጋደል የለም ከእንግዲህ በኋላ ፍቅር ብቻ ነው እየተባለ የኦሮሞ ህዝብ ሲታለል ቆይቷል ባለፉት 2 ዓመታት ያ መታለል ግን አብቅቷል ህዝባችን ነቅቷል ህዝባችን ተረድቷል ህዝባችን ገብቶታል ስለገባውም ነው አሁን በየቦታው ሰላማዊ ሰልፍ ያደረገ በሰላም ይሄ መንግስት ቦታውን እንዲለቅ እየጠየቀ ያለው ብዙ የኦሮሞ ልጆች ብዙ የኦሮሞ ምሁራን ብዙ የኦሮሞ የፖለቲካ ፓርቲ አባላት ዛሬ እስር ቤት ነው ያሉት በተለይም የኦሮሞ ነጻነት ግንባርና የኦሮሞ ፌደራሊስት ካንግረስ አባላት አብዛኞቹ እስር ቤት ታጉረው ነው ያሉት በተለይም ኮሮና ቫይረስ በህዝቦች ላይ ብዙ ችግር ያስከተለ ባለበት ሁኔታ መያዝ ማለት በአብዛኛው መሞት ማለት ነውና ብዙ ህዝባችን በእስር ቤት ታጉሮ ነው ያለው አንድና ሁለት ሰው ከዛ መካከል ቢያዝ ያ ሁሉ ህዝብ አለቀ ማለት ነው ስለዚህ ይሄ መንግስት ለሰው ልጅ ህይወት ደንታ የሌለው ጉዳዩ ያልሆነ መንግስት ነው ብዙዎች ታስረዋል የፖለቲካ ድርጅቶች ቢሮዎች ተዘግተዋል የህዝቦች የመናገርና የመሰብሰብ መብት ተገድቧል በተለይም በኮማንድ ፖስት በሚባለው የወታደራዊ አስተዳደር በኦሮሞ ህዝብ ላይ ሰፍኗል ህዝባችን ወጥቶ መግባት አልቻለም ቀዬው ውስጥ በማሳ ውስጥ ሴቶች ሳይቀሩ ይገደላሉ ይረሸናሉ ይሄ እየተደረገ ያለው የዶክተር አብይ መንግስት ከየቦታው የለቃቀማቸውን ኦሮሞ ተናጋሪዎች ነን የሚሉትን ነገር ግን ኦሮሞዎች ያልሆኑትን አሰልጥኖ ባገኛችሁበት ሁሉ የኦሮሞን ብሔረተኝነት የሚያነሳ ሰው እኔ ኦሮሞ ነኝ ሀገሬ ኦሮሚያ ነው የሚል ሰው ካያችሁ ባያችሁበት ቦታ ግደሉት እሰሩት ደብድቡት ጨፍጭፉት ሰባብራችሁ ጣሉት የሚል ትዕዛዝ አስተላልፎ ዛሬ ልጆቻችን ሴቶቻችን አባቶቻችን እናቶቻችን በቀያቸው በማሳቸው ውስጥ ከቤታቸው ውስጥ
እየተወሰዱ እየተጎተቱ ባልጋቸው ላይ እየሞቱ ነው ያሉት። እንደ ምሳሌ ቢጠቅስልህ እኛን አዛውንቶች ቀለም ደምቢዶሎ ውስጥ የሆነውን አንተም ሳትሰማ አልቀረህም። ያንተ ልጅ የኦሮሞ ነፃነት ወታደር ውስጥ ነው ያለው ተብሎ መቼም አንድ ሰው ከ18 ዓመት በላይ ከሆነ የፈለገውን የማድረግ መብት አለው። ይሄ መብት መኖሩን እያወቁ የኦሮሞን ህዝብ ለማንበርከክ በአፋን ኦሮሞ ጂልቹ ነው የሚባለው፣ ገለህ አኮላሽተህ ሰብረህ ጠፍረህ ሰባብረህ እንዳይመለስበት አድርገው ነው። አማርኛው አሁን ሊመጣልኝ አልቻለም። ለማስፈራራት ህይወት ይጠፋል። አባትን ዛሬ የብዙ የኦሮሞ ነፃነት ወታደሮች ቤተሰቦች አባትና እናት ወንድምና እህት ችግር ውስጥ ነው ያሉት። የመኖር ዋስትና የላቸው። ቤታቸው ውስጥ እየተገባ ነው እየተገደሉ ያሉት። ይሄንን ዓለም እንዲያውቅ ምንድነው ያደረጋችሁት ላልከው ወደዛ ለመሄድ ነው። ዓለም ይሄንን እንዲረዳ አብዛኛውም የኦሮሞ ህዝብ ይሄንን እንዲረዳ የፖለቲካ ፓርቲዎች ይሄንን እንዲረዱ ለህዝቦች የመናገር የመሰብሰብ በህይወት የመኖር የሚታገሉ የሰብአዊ መብት ተሟጋቾች ይሄንን እንዲሰሙ እንዲያውቁና ጫና እንዲያደርጉ የበኩላችን ጥረት እያደረግን ነው ያለነው። ኦሮሞ ግሎባል ኦሮሞ አድቮካሲ ግሩፕ ከነዚህ ኦሮሞ ድርጅቶች ከነዚህ ለሰብአዊ መብት ከሚታገሉት የኦሮሞ ድርጅቶች አንዱ ነው። በቅርብ ጊዜም ደግሞ የግሎባል ኦሮሞ አድቮካሲ ግሩፕ የኦሮሞ ግሎባል ፎረም አባል በመሆን እዛ ውስጥ እየሰራ ነው ያለነው። ያ ድርጅት የሚሰራው ምንድነው ብትለኝ የኦሮሞን ማንኛውንም ለኦሮሞ ህዝብ ተቆርቋሪነት ያለው ከምሁር እስካለ መሆን ኦሮሞ ብቻ ሆኖ መወለድ በቂ ነው ለኦሮሞ ህዝብ ለመታገል ለኦሮሞ ህዝብ መብት ለመታገል። ስለዚህ በዚህ በውጪ ሀገር የኦሮሞን ህዝብ ከትልቅ እስከ ትንሽ ካላዋቂ እስከ አዋቂ በማሰባሰብ ለመብቱ እንዲቆም ለመብቱ መከበር ለሰብአዊ መብቱ መከበር እንዲቆም እያስተማር እያደራጀን ነው ያለነው። በአውስትራሊያ፣ በአውሮፓ፣ በአሜሪካ፣ በካናዳና በሌሎችም ክፍላተ ዓለማት ማለት ነው ይቅርታ ያ ትግል አለ። ይሄንንም በስምምነት ነው እያደረግን ያለነው። ያ ስምምነት ምንድነው? የኦሮሞ ልጅ በገዛ ሀገሩ ባይተዋር መሆን አይገባው። በገዛ ምድሩ ውስጥ ሌላ ሰው ሊገለው አይገባው። ሌላ ሰው ነው እየገደለ ያለው። የኦሮሞ እናቶች፣ የኦሮሞ ልጆች፣ የኦሮሞ አባቶች፣ የኦሮሞ ሴቶች እንዲሁ በከንቱ ደማቸው የሚፈስበት ምንም ምክንያት ስለሌለ በአንድነት ተነሳ፣ ለመብት ተከራከር፣ ለመብት ተፋለም ነው ያለነው። አብዛኛው እዚህ ውጪ ሀገር ያለው የኦሮሞ ህዝብ ያንን ጥሪ ተቀብሎ ከፍተኛ ዝግጅት በማድረግ ላይ ነው ያለው በዚህ መንግስት ላይ ጫና ለማድረግ። እኛ የምንፈልገው የማንኛውም ሰው እንደ ሰው ሆኖ ከተፈጠረ መብቱ መከበራል። ለዚያውም ነው ሰብአዊ መብት የሚባለው። ሰብአዊ ማለት የሰው ማለት ነው። ሰብአዊ ሰው ስለሆነ ማንም ሰው ሆኖ ከተፈጠረ አንዳንድ ጊዜ ከመፈጠሩም በፊት በእናቱ ሆድ ውስጥም መብቱ መከበር አለበት። እንደዛ አይነት ህግ ያላቸው ሀገሮች አሉ። በእኛ ሀገር ግን ያ ህግ የለም። ህዝቦች ይገደላሉ፣ ህፃናት ይደፈራሉ፣ ሴት ልጆቻችን ይደፈራሉ። ሴቶቻችን ወንዝ ሄደው ውሃ ቀድተው አይመለሱም። እንጨት
fireworks ሰብስበው መመለስ አይችሉም ይፈራሉ እንደሚፈሩትም ከሄዱ ይደፈራሉ ይገደላሉ ይደበደባሉ ይሄ ዓለም አይቶ የማያቅ ትልቅ የመብት በደል እያደረገ ነው ያለው የዶክተር አብይ መንግስት እሱ ያሰማራቸው የደህንነትና የወታደር ኃይሎች እየጠየቅን ያለነው ይሄ በርደን ይሄ ጫና ይሄ ትልቅ ሸክም ከኦሮሞ ህዝብ ትከሻ እንዲነሳ ነው ኮማንድ ፖስት የኦሮሞን ሀገር ለቆ እንዲወጣ ከኦሮሞ ህዝብ ጫንቃ ላይ እንዲወርድ በሀገራችን በገዛ ሀገራችን ልጆቻችን የመኖር ዋስትና ሊኖራቸው ይገባል አንዱና ትልቁ የሰው ልጅ መብት በህይወት የመኖር ነው ህዝባችን የኦሮሞ ህዝብና ሌሎችም የደቡብ ህዝቦች በህይወት የመኖር መብታቸው እየተነፈገ ነው አንዳንድ ቦታ በኖርዝም ይካሄዳል ስለዚህ የትኛውም ህዝብ በኢትዮጵያ ውስጥ ያለን ህዝቦች ሰላም ፈላጊ ከሆን ሰላም እንዲመጣ ከፈለግን የህዝቦች መብት እንዲከበር መታገል ያስፈልጋል አማራ ትግሬ ኦሮሞ ወላይታ ሲዳማ ጉራጌ ቅማንት ሳንል ለህዝባዊ መብት መከበር መቆም ያስፈልጋል ለሀገራችን ሰላም ያስፈልጋታል ይሄን ሰላም ደግሞ የምናስገኘው እኛ ነን እንዴት ህምቢ በማለት ይሄ መንግስት የሚፈጽመውን ግድያ ይሄ መንግስት የሚፈጽመውን መፈናቀል በአንድነት በተባበረ ክንድ ተፋልመን ማስወገድ መቻል አለብን ኦሮሞ ብቻ ሳይሆን የሞተ ያለው ሌላውም ህዝብ ነው የመብት ንፍገት እየተደረገበት ያለው የአገው ህዝብ የቅማንት ህዝብ የሲዳማ ህዝብ ሌሎችም ስለዚህ በተለይም እነዚህ የኩሽ ህዝቦች ስንያዝም በባርነት ቀንበር ስር አብረን የወደቅነው በባርነት ቀንበር ስር አብረን የወደቅነው ከባርነት ቀንበር ስርም ታግለን አብረን ነው መውጣት ያለብን በተናጠል የምናደርገው ትግል እንብዛም ብዙ አያስከድም ስለዚህ በየፖለቲካ ፓርቲዎቻችን ተገናኝተን በህዝቦች ግንኙነትም እንደዚሁ አንድ ላይ አንድ ግንባር በመፍጠር ይሄ የኢትዮጵያ መንግስት ለ150 ዓመታት ሲያካሂድ ቆይቶ ዛሬም ያንን ለመቀጠል እየፈለገ ያለው ለማስቆም ለአንዴና ለመጨረሻ ጊዜ ለማስቆም ትግላችንን ማካሄድ አብረን መታገል ይገባናል የኦሮሞ ህዝብም የኦሮሞ ቀሬዎችም እንደዚሁ ኦሮሞን ገላና ይረዳን ገላና የሚለው በአማርኛ አስቸጋሪ ነው ቶሎ ለማለት ያስቸግረኛል ብቻ የኦሮሞ ህዝብ ሰፊ ነው ይሄ ሰፊ የኦሮሞ ህዝብ ለመብቱ መታገል ለመብቱ መከበር በአንድነት እጅ ለእጅ ተያይዞ የዶክተር አብይ መንግስት አንበርክኮ የራሱን መንግስት እንዲመሰርት ራሱ የወደዳቸው ራሱ በመረጠው መንግስት የኦሮሞ ህዝብ እንዲመራ ለአንዴና ለመጨረሻ ጊዜ የባርነት ቀንበር ኦሮሞ ምድር ከኦሮሞ ጫንቃ ላይ እንዲነሳ ቄሮ ቀሬ መላው የኦሮሞ ህዝብ አዋቂ አላዋቂ ምሁር ሁሉም በአንድነት ተነስቶ መታገል ይገባዋል ለዚህም ዝግጅት እየተጠናቀቀ ነው በዶክተር አብይ ሰራዊት ውስጥ ያላችሁ የኦሮሞ ልጆች ህዝባችሁን የነፍጠኛ ስርዓት ለመመለስ ስትሉ ህዝባችሁን አትውጉ ልጆቻችንን አትግደሉ ሴት ልጆቻችንን አትድፈሩ የያዛችሁትን መሳሪያ ወደ ጠላቶቻችሁ አዙሩ ካሁን በኋላ የኦሮሞ ህዝብ ተመልሶ ወደ ባርነት ቀንበር ስር ይገባል ብዬ አላምንም ስለዚህም የፖለቲካ ፓርቲዎች ተሰባስባችሁ አንድ ነገር አድርጉ
በመካከላችን ልዩነትን በመፍጠር አንድነት እንዳንፈጥር አንዱ ሌላው ላይ ትግል እንዲያደርግ እንዳንሰባሰብ እንድንጠላላ እያደረገ ነው ያለው ይሄ መንግስት በተለይም ይሄ የፒፒ የሚባለው የብልጽግና ፓርቲ የመንግስትን ስልጣን በሙሉ ሰብስቤ ይዤ የነፍጠኛውን ስርዓት ይሄ አንድነት አረንጓዴ ቢጫ ቀይ የሚባለው ነገር አንድ ሃይማኖት አንድ ህዝብ አንድ ቋንቋ የሚለውን በጫንቃችን ላይ ለማስቀመጥ ያለ የሌለ ኃይሉን ያሰባሰበ ነው ያለውና ለዚህ ይሄ ህዝብ መንበርከክ የለበትም የነፍጠኛን ስርዓት ለመመለስ ለሚጥሩት የሌሎች ብሔር ብሔረሰቦች አባላትም ይሄ የምኒልክ መንግስት ይሄ የምኒልክ አስተዳደር የባርነት አስተዳደር አንገሽግሾናል ስለዚህም ያ ሊመለስ አይችልም እንጨራረስ እልቂት በአገራችን ይምጣ የርስ በርስ ጦርነት ይምጣ ካላላችሁ በስተቀር የምትፈልጉት የአጼያዊ መንግስት በምንም አይነት በኢትዮጵያ ውስጥ እንደማይመሰረት ግልጽ አድርጌ እነግራችኋለሁ መልካም አመሰግናለሁ እንግዶቼ ረጅም ሰዓት ወስደናል ለዛሬው ይበቃናል እንግዲህ በሌላ ጊዜ ደግሞ ተገናኝተን እንወያያለን እንግዶቼ አቶ አብደታ ኡማ እንዲሁም አቶ ተስፋዬ ከሰይፈ ነበልባል ራዲዮ ጋር ስለነበራችሁ ቆይታ በአድማጮች ስምና እንዲሁም በዝግጅት ክፍሉ ከልብ አመሰግናለሁ በሌላ ጊዜ ደግመን እንገናኛለን አድማጮቻችንም ደህና ሰንብቱ ደህና ሁኑ ቸር ወሬ ያሰማን እስከ ሳምንት መልካም ሳምንት ጤና ይስጥልኝ እግዚአብሔር ይስጥልኝ ኢዮብ ደህና ሁኑ